ታሪኩ የሚጀምረው በአንድ በአረንጓዴ ቀለም በተሞላ ዲጂታል ዓለም ውስጥ ነው። ፖሊሶች አንዲት ሴትን በአንድ ሆቴል ውስጥ ብቻዋን ያገኛት ይመስላቸዋል፣ ግን ተሳስተዋል። ትሬንቴ ስበት ሕግን በመጣስ በአስደናቂ የሰውነት ብቃት የፖሊስ ቡድኑን ካሸነፈች በኋላ በህንፃዎች ጣሪያ ላይ ትሮጣለች። እንደ መብረቅ በሚፈጥኑ ኤጀንትስ በሚባሉ ፕሮግራሞች እያደኗት ነው። በመጨረሻም በአንድ የህዝብ ስልክ ሳጥን ውስጥ ገብታ አንድ ቆሻሻ መኪና ሳጥኑን ከማልቀቁ በፊት ለጥቂት ታመልጣለች። ወደ ቶማስ አንደርሰን እንመለስ። በቀን አንድ ትልቅ የሶፍትዌር ኩባንያ ውስጥ ፕሮግራም አድራጊ ነው። በሌሊት ደግሞ ማትሪክስ ስለሚባለው ሚስጥር እና ሞርፌስ ስለሚባለው ሰው እውነቱን የሚፈልግ ኒዮ የተባለ ሀከር ነው። ኮምፒውተሩ በድንገት ነቅቶ ነጩን ጥንቸል ተከተል የሚል መልእክት ይጽፍለታል። በሩ ሲንኳኳ ጓደኞቹ ስብስብ ያገኛል። አንዷ ሴት ትከሻ ላይ የነጭ ጥንቸል ንቅሳት አለ። ኒዮ እነሱን ተከትሎ ወደ አንድ ክለብ ይሄዳል። እዚያም ትሬንቲ ያገኛታል። እሷም እየተከታተሉህ ነው ስትል ታስጠነቅቀዋለች። በማግስቱ በስራ ቦታው ላይ ኤጀንቶች ይመጣሉ። ሞርፌስ በስልክ እየመራው ኒዮ ለማምለጥ ቢሞክርም ፍርሃት ስለሚይዘው ተይዞ ይታሰራል። ኤጀንት ስሚዝም ምርመራ ያደርግበታል። በምርመራው ወቅት ኒዮ አፍ እንዲጣበቅ ካደረገ በኋላ እንደ ሽሪምፕ ያለ ኤሌክትሪክ መከታተያ በሆዱ ውስጥ ይከቱበታል። ኒዮ ከእንቅልፉ ሲነቃ ቅዠት ይመስለው ነበር። ነገር ግን ትሬንቲ እና ቡድኗ በመኪና ወስደው ያንን መከታተያ ከሆዱ ውስጥ በቀዶ ጥገና ሲያወጡለት እውነት መሆኑን ይረዳል። ከዚያም ወደ ሞርፌስ ይወስዱታል። እሱም እንዲህ ይለዋል፣ ሰማያዊ ክኒን ከወሰድክ ታሪኩ ያበቃል፣ ቀዩ ክኒን ከወሰድክ ግን እውነታው ምን ያህል ትልቅ እንደሆነ ያሳይሃል ይለዋል። ኒዮም ቀዩ ክኒን ይመርጣል። ክኒኑ ከወሰደው በኋላ እውነታው መፈራረስ ይጀምራል። መስታወቱ ወደ ፈሳሽነት ተቀይሮ ሰውነቱ ሲሸፍነው ይታየዋል። ኒዮ ከአንድ ፈሳሽ በተሞላ ማሽን ውስጥ ራቆቱን ሆኖ ይነቃል። በሚሊዮኖች የሚቆጠሩ ሌሎች ሰዎችም በተመሳሳይ ሁኔታ ውስጥ እንዳሉ ያያል። አንድ ሮቦት ከማሽኑ ነቅለው ወደ ፈሳሽ ማስወገጃ ይጥለዋል። እዚያም ሞርፌስ መርከብ ያነሰዋል። ኒዮ ካገገመ በኋላ ሞርፌስ አስደንጋጩን እውነት ይነግረዋል። እውነቱ ሲወጣ እንዲህ ነው። ዘመኑ 1999 ሳይሆን ወደ 2199 አካባቢ ነው። ጦርነቱም ሰዎች ሰው ሰራሽ አስተውሎዎች ፈጠሩ። ማሽኖች አመጹ። ሰዎች ማሽኖቹን የፀሐይ ብርሃን ኃይል ለመቁረጥ ሰማዩን አጨለሙት። ማሽኑ ሰዎች እንደ ባዮ ኤሌክትሪክ ባትሪ መጠቀም ጀመሩ። ሰዎችን በማሽኖች ውስጥ አስረው አእምሯቸው በማትሪክስ ወይም በምናባዊ ዓለም ውስጥ እንዲኖር በማድረግ ሰላማዊ እንዲሆኑ ያደርጋቸዋል። ሞርፌስ ኒዮ ዘዋን የተመረጠው እንደሆነ ማትሪክስ በመቆጣጠር የሰው ልጅ ነፃ እንደሚያወጣ ያምናል። ኒዮም በመጨረሻ የዲጂታል ስልጠና ይጀምራል። በሰኮንዶች ውስጥ ኩንጉፉ ጥበብን ይማራል። በስልጠናው ወቅት ሞርፌስ እንዲህ ይለዋል፣ አእምሮህ ካመነ እውነት ይሆናል ብሎ ያስተምረዋል። በማትሪክስ ውስጥ ከሞትክ እውነቱም አእምሮ ይሞታል ብሎ ይነግረዋል። ቡድኑም ኒዮን ወደ ኦራክል ለመውሰድ ማትሪክስ ውስጥ ይገባሉ። በመንገድ ላይ ሳይፈር የተባለ የቡድኑ አባል እውነተኛው ዓለም ስልቶች ፕሮቲን ጭቃ ከመብላት ከኤጀንት ስሚዝ ጋር ምስጢራዊ ስምምነት ሲያደርግ እናያለን። ሳይፈር ጓደኞቹን አሳልፎ በመስጠት በማትሪክስ ውስጥ ሀብታም እና ታዋቂ ሆኖ ለመኖር ተስማምተዋል። ይህ በእንዲህ እንዳለ ኦራክል ለኒዮ መስማት የሚገባውን ትነግረዋለች። ተሰጥተው እንዳለው ነገር ግን አንድ ነገር እየጠበቀ እንደሆነ ትነግረዋለች። ከሁለቱ አንዱ ኒዮ ወይም ሞርፌስ እንደሚሞቱ እና ኒዮ የመምረጥ ግዴታ እንዳለበት ትነግረዋለች። ከኦራክል ሲመለሱ ኒዮ ግሊች ወይም የኮድ መሳሳት ያያል። አንድ ጥቁር ድመት 2 ጊዜ ሲያልፍ ያያል። ይህ ማለት ማሽኖቹ ኮዱን ቀይሮ ከበውናል ማለት ነው። የሞርፌስ ኒዮን ለማዳን ሲል ራሱን አሳልፎ ይሰጣል። በኤጀንት ስሚዝ ይያዛል። እውነተኛው ዓለምም ሳይፈር ቀድሞ በማምለጥ በመርከቡ ላይ ያሉትን የቡድኑ አባላት አንድ በአንድ መግደል ይጀምራል። ኒዮን ሊገድለው ሲል በሳይፈር ጥቃት ሳይሞት የተረፈው ታንክ ቀድሞ ሳይፈሩን ይገድለዋል። ኒዮ እና ትሬንቲ ሞርፌስ እንዲሞት አይፈቅዱም። ብዙ ጠመንጃዎች ይዘው ወደ ማትሪክስ ይገባሉ። በሲኒማ ታሪክ ውስጥ የማይረሳው የሉቢ ውጊያ ካደረጉ በኋላ ህንፃው በጣሪያ ላይ ኒዮ
ጥይቶችን የሚያስጥልበት ቡሌት ታይም እንቅስቃሴ ያሳያል። ከዛም ሄሊኮፕተር በመጥለፍ ሞርፌስ የታሰረበት ክፍል በሚኒጋን ያፈራርሱታል። ከዚያም በአየር ላይ የሚደረግ አስደናቂ ዝላይ ያድኑታል። ሞርፌስ ተገርሟል። ኒዮም ማንም ሰው አድርጎት የማያውቀው ነገር ነው ያደረገው። ከዛም ቡድኖቹ ከቦታው ለመውጣት ወደ ስልክ ሳጥን ሲሄዱ ስሚዝ ያግዳቸዋል። ብዙ ጊዜ ሰዎች ከኤጀንቶች ይሸሻሉ። ኒዮ ግን ቆሞ ሊጋፈጡ ይወስናል። ሞርፌስ ማመን ጀምሯል ብሎ በሽክሹክታ ይናገራል። ኒዮ በባቡር ጣቢያ ውስጥ ከስሚስ ጋር እኩል በሆነ ጉልበት ይዋጋል። ነገር ግን ኤጀንቶች ፕሮግራሞች ስለሆኑ አይደክሙም። ኒዮ ለጥቂት አምልጦ ወደ መውጫው ክፍል 303 ይሮጣል። በሩን ሲከፍተው ግን ኤጀንት ስሚዝ እየጠበቀው ነበር። ስሚዝን ኒዮን ደረት ላይ ደጋግሞ ይተኩስበታል። በእውነተኛው ዓለም የኒዮ ልብ ይመታል። በመርከቡ ላይ ትሬንት ለኒዮ አስክሬን በሽክሹክታ ትናገራለች። ኦራክል የተመረጠው ሰው ዘዋን እንደምትወጂው ነግራኛለች። ስለዚህ ኒዮ ሊሞት አይችልም ትላለች። ከዚያም ትሰማዋለች። በድንገት የኒዮ ልብ መምታት ይጀምራል። በማትሪክስ ውስጥ ኒዮ ይነሳል። ጥይቶች በሰውነቱ ውስጥ ቢኖርም ዓለምን አረንጓዴ ኮድ መልክ ማየት ይጀምራል። ኤጀንቶች ሲተኩሱበት አይ ወይም ኖ በማለት ጥይቶቹ በአየር ላይ ያስቆማቸዋል። ኒዮ ወደ ኤጀንት ስሚዝ አካል ውስጥ በመግባት ከውስጥ ወደ ውጭ ያፈራርሰዋል። ሌሎች ኤጀንቶችም በፍርሃት ይሸሻሉ። ከዛም በመጨረሻ ማሽኖቹ መርከቧን ሊያፈራርሷት ሲሉ ኒዮ ስልኩን አንስቶ ወደ እውነተኛው ዓለም ይመለሳል። ፊልሙ የሚጠናቀቀው ኒዮ በማትሪክስ ውስጥ ሆኖ ለማሽኖቹ መልእክት ሲያስተላልፍ ነው። መልእክቱም እንዲህ የሚል ነበር። ማንኛውን ነገር የሚቻልበት ዓለም ለሰዎች እንደሚያሳይ ይነግራቸዋል። ስልኩን ዘግቶ የፀሐይ መነጽር ያደርጋል። ከዚያም በቀጥታ ወደ ካሜራው አቅጣጫ እየበራ እያየን ታሪካችን እዚህ ጋር ያልቃል።